የዚህ ቤት ታሪክ የተለየ ነው። ይህ ወንድማችን ለ8 ዓመት በሙሉ የአእምሮ ታማሚ ነው። ለ8 ዓመት ወደ አዲስ አበባ አጥቢያ የመጣው ከትናንት ወዲያ ገጠት ለማስጸለይ ነው። ስመጣ በብዙ መከራ በብዙ ቻሌንጅ ይሄንን ወጣት ልጅ ይዞ ለመምጣት ተቸግሮ ነበር። አሜን። እስቲ አሜን አሜን። ኑ እዚህ ጋር እስቲ አንተ ጌታ ግን እንዴት መልካም ነው። መልካም ነው። ና እስቲ መጣ አይናገርም። ራሱ ችሎ አይሄድም። ወደ እኔ ክላስ ለማጸለይ ሲያመጡ ተደጋግፎ ነው። በስንት መከራ ብቻውን አይቆምም። በዚህ በአይኔ አየው። በራሱ ላይ ነው የሚሸነው። ትልቁ ልጅ ስቱዲዮ የተበላሸ ነው። መሄድ አይችልም። እጁ ስራ አይሰራም። አይምሮ አይሰራም። 8 ዓመት ትላንትና ወዲያ ነው የመጣው። ማን ነው በጩኸት የሚያግዘኝ? በጩኸት ሁሉ ሰው በእግሩ ቆሞ ለጌታ ክብር ከዚህ በላይ ይችላል። አማለገላ ወቀኪያ በልበለና በና አማለገላ ወቀኪያ በል ይገባውና በሏተ አማለገላ ወቀኪያ በልበለና በልበለና በና በልበለና በና በልበለና የኔማ ሰላም የኔማ አንተ የኔማ ደስታ የኔማ ጉባኤያን ኢየሱስ በለስ ኢየሱስ አመሰግናለሁ። ቁጭ በሉ። ጌታ መልካም አይደለም? መልካም ነው። አሁን እጁ ይሰራል፣ እግሩ ይሰራል፣ ይናገራል፣ ይበላል፣ ይጠጣል፣ ከፈለገ ይሮጣል። ሁሉ ሰላም። ጉባኤው ወደ ላይ ፉጨት እልልታ ነው። እልልታ አሜን አሜን። እልልታ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። በልሂድ ተነሳና ተፈቶ ዝም የለም ይሰማል ለፈታኝ ላዳነኝ ለኢየሱሴ ለጌታዬ ስማ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። በልሂድ ተነሳና ተፈቶ ዝም የለም አንተ ጩኸት የለም ኢየሱስ ምን አለ አንደዋለ ፈታከው ኢየሱስ ምን አለ አንደዋለ ጌታዬ ምን አለ አንተ አዲስ አበባ ኢየሱስ ምን አለ አንደዋለ አባ የሚገርም ነው። ልጄን ይዤ ስመጣ እኔ ራሱ ለ4 ዓመት በሙሉ የግፊት ታማሚ ነበርኩኝ። ልክ የአይን ግፊት ታማሚ ነበርኩኝ። አይኔ በትክክል አያይም። እኔ ራሴ በእንደዚህ አይነት ሁኔታ ውስጥ ሆኜ ልክ አይኔን ይዞ ጸለየልኝ። እንደ ጸለየልኝ ይሄ ነገር ያለ መድኃኒት ማየት አልችልም፣ መራመድ አልችልም። ልክ ጸለየልኝ፣ ተፈወስኩ፣ ደህና ሆንኩ። ወደ ላይ ሃሌሉያ። ና ገንዘቤ አንዴ ቁጭ በለው።
ይሄ ልጅ ወደ እኔ ክላስ ስገባ መሸከም አይቻልም። እሱ ከሱ ይሻላል። እጁ እግሩ እንዲህ የሚሆነው ሰውየው የተፈወሰው ከሁለት ቀን በኋላ ቢሆን ብዙ አልገረምም። ከአንድ ቀን በኋላ ቢሆን አልገረምም። ይዞ ከገባ በኋላ አንተ ውጣ አልኩ። እሱም አንተ ውጣ ጸልዬ ጨረስኩና አሁን ብቻ ውጣ አልኩ። ወደ ላይ ፉጨት ጩኸት ታላቅ እልልታ ጉባኤው ላይ ሆ አደባባይ ድምፄ እንዳሰማ ኢየሱስ አንተ ነህ ክብሬ። ትናንትና እንዴት ይረሳል? እኔን ያየ ክብርን ያወሳል። ወይ አደባባይ ድምፄ እንዳሰማ ኢየሱሴ አንተ ነህ ክብሬ። ትናንትና እንዴት ይረሳል? እኛን ያየ አንተ ማን ረዳናል? ኢየሱስ ማን ረዳናል? ኢየሱስ አንተ ማን ያገዘናል? ማን ረዳናል? ማነው ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ አንተ ክብር ያየሁ ድገመው። ማን ረዳናል? ማን ያገዘናል? ማን ረዳናል? ማን ያገዘናል? ክብር ያየሁብህ አንተ ክብር ያየሁብህ ክብር ያየሁብህ ድገመውና ማን ረዳናል? ማነው ማን ያገዘናል? ማን ረዳናል? ሃሌሉያ አሜን። ኢየሱስ ድንቅ ያደርጋል። ዛሬ ማታ የምስራች አሜን። እና ጠጋበ አንዴ ቁጭ በሉ። እሰይ እሰይ ትላንትና ወዲያ ትላንትና እዚህ ግቢ የዋለው ተናዶ አይደለም። እዚህ ግቢ የሚሻል ግቢ የት ነው ያለው? አልሄድም ብሎ እዚህ ዋለ። ዛሬም እዚህ ዋለ። ሲመጣ ሲሄድ የ8 ዓመት ጥያቄ 8 ሰከንድ ጸሎት እኔ አሁን ደስ የሚል አንድ ነገር አለ። መጸለይ የኔ ፋንታ ነው። አሁን ባለው እኔ ምንድነው የማየው? ተከታትሎ የሚፈጸም ጌታ አለ። አሜን። እጃችሁ ከፍ አድርጉልኝ። ዛሬ ያያችሁን ግብፃውያን ለዘላለም አታዩአችሁ። አሜን። ያስጨነቃችሁን አታዩ። አሜን። ያስለቀሳችሁን አታዩ። አሜን። ያሳዘናችሁን አታዩ። አሜን። የሚከተል ሁሉ ይመለሳል። አሜን። የበሽታ መንፈስ ይመለሳል። አሜን። በክፉ ያየ ይመለሳል። አሜን። አመሰግናለሁ። ሁሉ ደስ ብሎኛል። እየከፋ ያን ጉዳይ ምንድነው? ስናገር ሰሞኝ አባት ሰላም በላይ እንኳን ደስ አለ። የሱ እናት አትወድም ነን ነቢ ምባ አትወድም። ከነቢ ውስጥ እነን አትወድም። እሱ ከሚጸልይ ልጄ እንደዚህ እንዳማር በሞት ይሻላል እያለች ነው እምቢ ብሎ ያመጣው። አትወድም። ለምን ጠላች? በቃ መታም አታውቅም። በቃ አትወድም። እሷ እሰይ አትወድም። እናቱ አትወድም። እስራኤል ዳንሳን ከማየት ነው የምትለው። ልጇ ግን ታማሚ ነው። አትወድም። መንገድ ላይ አልተገናኘንም። አንተ የት ነው ሀገራችሁ? አርሲ ነው። እኔ አርሲ ሄጄ አላውቅም። መንገድ ላይ አልተገናኘንም። ሰላም አላልኳትም። እንደው አልወድም ብላ በቃ አልወድም። ልጄ ብታምም ይሻላል። ግድ የለሽ እኔ ይዤ ልሂድ አንቺ ባትወጂም አይኔ በደንብ ባያይኝ ጌታ ይረዳኛል። በሽተኛ ይዤ እኔ እሄዳለሁ። ታያለሽ እኔ ጌታ አያሳፍርም። ተፈውሼ እመጣለሁ። ይችላል ኢየሱስ። ሁሉ ሰው በእግሩ ተነስቶ ጌታን ከፍ ያለን ሊቆ
መቆም አይችልም ነገሬ ሞልቶታል አፌን ዝማሬ አያገኘኝም ችግር ጠላት በሶክ ዘመን ከትላንትናው የተሻለ ነግሮኛል ክብር እንዳለ በላይን እየረሳው አንድ ሰው እንደገና 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 ክብር እንደገና እሳት እንደገና አቤት 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 ይሞታል እያሉ ሰዎች ያወራሉ አይሄድም እያሉ ሰዎች ያወራሉ ደክሞታል እያሉ ሰዎች ያወራሉ እኔ ግን ሄዳለሁ ሞቷል እያሉ ወይኔ ወይኔ አታ እንዳልሰማ ያንተን ስብከት ውሸታም ነህ የውሸት አባት ጠራሪ ለኔ ልታማ ብዙ ሞከር መች ልታግባባ እኔስ የማምነው ይሄን ነው እግዚአብሔር ለኔ መልካም ነው እኔስ የማምነው ይሄን ነው እግዚአብሔር ለኔ መልካም ነው እስ ጉባኤ አንዴ ኢየሱስ ይበልስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ዛሬ ማታ እንዲህ ይሆናል። ዛሬ በእኛ ቤት የፈውስ ቀን ነው እና ከእናንተ ብዙዎቻችሁ ስንት ቀይ ምልክት አልፋችሁ እንደመጣችሁ አውቃለሁ። ሁለት ጉዳይ ይሆናል። አንተ ልብን አዘጋጅ። እኔ ከልብ ከጸለይኩ ሁለት ጉዳይ ይሆናል። የመጀመሪያው ጌታ ይረዳኛል፣ አላሳፍራችሁ። አሜን። ሁለተኛ ዛሬ ወደዚህ ቤት አንተ ስትመጣ አንተን እንደ ሞኝ አድርጎ ያዩ ሰዎች ከሳምንት በኋላ ከ15 ቀን በኋላ ያንተን ስኬት አይቶ አሜን ራሱ መቶ ካልመሰከረ አሜን ራሱ መቶ ይመሰክራል። አሜን ራሱ መቶ ይመሰክራል። አሜን ገና ነገ ይሰልፋል። አሜን የጊዜ ጉዳይ ነው እንጂ አዎ እውነት እውነት ነው። አሜን ጉባኤ አንዴ እልልታ ጮት ስለ ጌታ እሰይ እሰይ ስሙ የተባረከ ይሁን። አሜን። አንተ ያገና መጠየቃችሁ ሜቢ እስራኤል ዳንሳ የማይወዱ ሰዎች እንዳሉ አውቃለሁ። እኔ ግን አንተን እወዳለሁ። ሰዎች እንደ አንተ እየጠሉኝ እኔ አገለግላለሁ ብቻ አይኔ ይከፈት ምን ካለ እጅ ያሰኛል። እየጠሉኝ አገለግላለሁ። እውነታችሁ ነው። አዎ እየጠሉክ እየጠሉ እየሰደቡ እንደዚህ እያደረጉ አዎ ታገለግላላችሁ። አገለግላለሁ። አይናችሁ ይከፈተ፣ አሜን። ጆሮአችሁ ይከፈተ፣ አሜን። ጸጋ ይሰጣችሁ፣ አሜን። አልፈ መሄድ ይሆናል። አሜን። ኧረ ይጎበኛችኋል። አሜን፣ አሜን። እሰነ ኢየሱስ እሰነ ኢየሱስ በዚህ ኢየሱስ ተባረኩልኝ። እኔው ከዚህ ጉባኤ መካከል ና ሰላም በላይ እስቲ አሜን አሜን። እኔ ከእብድ ጋር 24 ሰዓት መቆየትም ከባድ ነው። ካበደ ሰው ጋር አንድ አዳር ከባድ ነው። ጌስት ሃውስ መቶ እስከምንጸልይ መከራ ነው። ግቢው ሁሉ ይረብሻል። 8 ዓመት ግን አስቸጋሪ ነው። ጌታ መልካም አይደለ? ያው እያዘኑ መጡ። አሁን በደስታ ሊሄዱ ነው። አዎ ይችላል ኢየሱስ። ሁለት እጃችሁ ከፍ አድርጉልኝ። የዛሬ ጥያቄ ነገ ጥያቄ አይሆንም። አሜን። ይሄ ጥያቄ ሁሉ መልስ ያገኛል። አሜን። ቤታችሁ ሙሉ ይሆናል። አሜን። ኃይላችሁ ይታደሳል። አሜን። እሰነ ኢየሱስ ኢየሱስ